ሰላም ጤና ይስጥልኝ የአእምሮኛ ቤተሰቦች። በሀገራችን በአሁኑ ሰዓት በፍጥነት እያደጉና ሰዎችን በአጭር ጊዜ ወደ ሀብት ማማ ላይ እያወጡ ካሉ የቢዝነስ ዘርፎች መካከል የዶሮ እርባታ ወይም ፖልትሪ ግንባር ቀደሙን ስፍራ ይይዛል። ብዙ ሰዎች የዶሮ ቢዝነስ ሲባል ወደ አእምሯቸው የሚመጣው ዝም ብሎ ዶሮ አሳድጎ እንቁላል ወይም ስጋ መሸጥ ብቻ ሊሆን ይችላል። ነገር ግን የዶሮ ቢዝነስ ሰፊ ጥልቅና በአራት ዋና ዋና ትርፋማ ዘርፎች የተከፈለ ትልቅ ኢንዱስትሪ ነው። እያንዳንዱ ዘርፍ የራሱ የሆነ የገበያ ሚስጥር፣ የራሱ የሆነ ጥቅምና የራሱ የሆነ የጥንቃቄ መስመር አለው። እኔም እዚህ ስራ ላይ እየሰራው ስላለ ያለኝን እውቀት ዘርዘር አድርጌ ያካፍላችኋለሁ። በዚህ ቪዲዮ በዶሮ ቢዝነስ ውስጥ ያሉትን አራቱንም ወሳኝ መንገዶች ዝርዝር መረጃ፣ ጥቅማቸውንና ፈታኝ ጎኖቻቸውን አንድ በአንድ እንፈትሻለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ከነዚህ ከአራቱ ዘርፎች ውስጥ ለእናንተ ካፒታል፣ ለአካባቢያችሁ ገበያና ለእናንተ እውቀት ትክክለኛው እና ይብለጥ ሚሊዮነር የሚያደርጋችሁ የትኛው እንደሆነ በትክክል ትለያላችሁ ማለት ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የአእምሮኛ ቤተሰብ ይሁኑ። ይህ ቪዲዮ ለብዙዎቻችን እንዲደርስ ደግሞ ላይክ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ መጀመሪያው ዘርፍ እናልፋለን። አንደኛው ዘርፍ ምንድነው? ጫጩቶችን አስፈልፍሎ ለገበሬው መሸጥ ነው፣ ወይም ደግሞ ሀቻሪ ቢዝነስ የሚባለው ነው። የመጀመሪያውና የብዙ የዶሮ ቢዝነሶች መነሻ የሆነው ጫጩቶችን አስፈልፍሎ መሸጥ ወይም ደግሞ በሳይንሳዊ ስሙ ሀቻሪ ቢዝነስ ይባላል። ይህ ዘርፍ እንቁላል የሚጥሉ ወይም ለስጋ የሚሆኑ የተሻሻሉ የዶሮ ዝርያዎችን እንደ ሳሶ፣ ቦቫንስ፣ ቴትራ፣ ዋይት ሊጎርን የመሳሰሉትን ንጹህና ሊፈለፈሉ የሚችሉ እንቁላሎችን ወይም ደግሞ ፈርታይል በመግዛት በዘመናዊ ኤሌክትሪክ ኢንኩቤተር ማሽን ውስጥ አስገብቶ በ21 ቀናት ውስጥ አስፈልፍለው የአንድ ቀን ጫጩቶችን ለገበሬው ወይም ለአነስተኛ አርቢዎች ማቅረብ ነው። ይህ ቢዝነስ እጅግ በጣም አስደናቂና ፈጣን ነው። ለምን ካላችሁ የገንዘብ እሽክርክሪቱ 21 ቀናት ብቻ ነው። ምክንያቱም በየ21 ቀን ማሽኑ ስለሚፈለፍል እናንተ በየ21 ቀን ውስጥ ቢዝነስ ትሰራላችሁ ማለት ነው። የአንድ ቀን ጫጩት ስንት እንደሚሸጥ ከየት መግዛት እንዳለብን የመሳሰሉትን በቀጣይ ቪዲዮ ይዤላችሁ መቀርብ ይሆናል ማለት ነው። የአንድ ቀን ጫጩት መሸጥ ጥቅሙ ምንድን ነው? ወይም ደግሞ ኢንኩቤተር ገዝታችሁ የአንድ ቀን ጫጩት አስፈልፍላችሁ መሸጥ ጥቅሞች አሉት። ጥቅሙ ምንድነው? አንደኛው ፈጣን ገቢ ነው። ዶሮ አሳድጎ እንቁላል እስኪጥሉ 5 ወር ወይም ለስጋ እስኪደርስ 2 ወር መጠበቅ አይጠበቅባችሁም። በየ3 ሳምንቱ የሚሽከረከር ቢዝነስ ነው ማለት ነው። ከፍተኛ ፍላጎት ነው። ሌላኛው ደግሞ ከፍተኛ ፍላጎት ነው። በአሁኑ ሰዓት በሀገራችን የጫጩት ፍላጎት ከአቅርቦት በላይ ነው። ገበሬውም ሆነ ከተማ ውስጥ ያሉ አነስተኛ አርቢዎች አንድ ቀን ጫጩት ለመግዛት ወረፋ ይዛሉ። አሁን ለምሳሌ እናንተ ኢትዮ ቺክን እዚህ ትልቁ የጫጩት ፋክተሪ ብትጠይቁ ሚኒመም 3 ወር ወረፋ ትይዛላችሁ። ስለዚህ አሁን ላይ ይሄ በጣም ገበያ ያለው ስራ መሆኑን በዚህ መረዳት ትችላላችሁ ማለት ነው። ፈታኝ ጎኖች አሉት። ምንድናቸው እነሱ? መውሰድ ያለባችሁ ጥንቃቄዎች እና ፈታኝ ጎኖች ምንድነው? ጥንቃቄዎች፣ ይህ ዘርፍ ዝም ብሎ የሚገባበት አይደለም። ከፍተኛ የቴክኖሎጂ እውቀትና ጥንቃቄ ይፈልጋል። አንደኛው የኃይል አቅርቦት፣ መብራት፣ ኢንኩቤተር ማሽኖች ለ21 ቀናት ሙሉ ያለማቋረጥ ትክክለኛ ሙቀት በአማካኝ 37.5 ዲግሪ ሴንቲግሬድ እና እርጥበት እንደዚሁም ሂዩሚዲቲ ይፈልጋሉ። መብራት ለአንድ ቀን እንኳን ቢጠፋ ተለዋዋጭ ጄኔሬተር ከሌላችሁ በሺዎች የሚቆጠሩ እንቁላሎቻችሁ ሊበላሹ ይችላሉ። ሌላኛው ፈተና የሚሆነው የእንቁላል ጥራት ነው። የምትገዟቸው እንቁላሎች በእርግጥም የተዳቀሉ ፈርታይል መሆናቸውን ማረጋገጥ አለባችሁ። ይህን ስራ ለመስራት የምታስቡ ሰዎች ለምሳሌ ኢንኩቤተር ከገዛችሁ እንቁላሉ ፈርታይል ነው ወይ ወይም ደግሞ ኮርማ አለ ወይ የሚለውን ማጥናት ያስፈልጋል። ወይም ታማኝነት ካላቸው ድርጅቶች፣ ከአቅራቢ ድርጅቶች መግዛት ያስፈልጋል ማለት ነው። ሌላው ምንድነው? ባዮ ሴኩሪቲ ወይም ደግሞ ንጽህና ነው። የማሽኑና የአካባቢው ንጽህና ካልተጠበቀ ባክቴሪያዎች ገብተው ጫጩቶች ሳይፈለፈሉ በአጭሩ ሊቀጫቸው ይችላልና እዚህ ላይም ጥንቃቄ ያስፈልጋል። ስለዚህ ይህ ዘርፍ ቴክኖሎጂ ቅርብ ለሆናችሁ፣ አስተማማኝ መብራት ወይም ጄኔሬተር ላላችሁና ንጽህናን በጥብቅ ለምትጠብቁ ሰዎች እጅግ በጣም ትርፋማ የሆነ የኢንቨስትመንት መንገድ ነው። ትርፋማም ብቻም ሳይሆን ትልቅ የሀብት ማማ ላይ ሊያስወጣችሁ የሚችል ስራ ነው።
ሁለተኛው ዘርፍ የአንድ ቀን ጫጩቶችን ተረክቦ በሙቀት አሳድጎ የ30 ቀን ሲሞላቸው ለነጋዴው ወይም ደግሞ ለገበሬው መሸጥ ነው። ይህ በፖሊተሪ ኢንዱስትሪ ውስጥ ብሮዲንግ ወይም ፒሌት ሬይዚንግ ተብሎ የሚጠራ እጅግ ወርቃማ ቢዝነስ ነው። ብዙ አነስተኛ አርቢዎች ወይም ገበሬዎች የዶሮ እርባታ መጀመር ይፈልጋሉ። ነገር ግን የአንድን ቀን ጫጩት ገዝተው ለማሳደግ ይፈራሉ። ለምን? ምክንያቱም የአንድ ቀን ጫጩት ልክ እንደ ጨቅላ ሕፃን ነው። በጣም ደካማ ናት። ትክክለኛ ሙቀት ካላገኘች ወይም ደግሞ ንጽህና ካልተጠበቀ፣ እንደ ክትባት በሰዓቱ ካልወሰደች፣ 24 ሰዓት ምግብ ካላገኙ የመሞት እድላቸው በጣም ከፍተኛ ነው። እዚህ ስራ ላይ አውቀዋለሁ ስራውና በጣም እንትን ነው። በጣም ሞርታሊቲ ይበዛል። ግን ልምድ ካላችሁና ትክክለኛውን እውቀት ካገኛችሁ በጣም ጥቂት ጫጩት ሞቶባችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ነው እንግዲህ የእናንተ የቢዝነስ ብልሃት የሚመጣው። እናንተ የአንድ ቀን ጫጩቶችን ከማፈልፈያ ጣቢያዎች በርካሽ ዋጋ ትረከባላችሁ። የመጀመሪያዎቹ 30 ቀናት በልዩ ክፍል ውስጥ በትክክለኛ የሙቀት መብራቶች ብሮደር ሂተር አሳድጋችሁ መከላከያ ክትባቶችን እንደ ጉምቦሮ፣ ኒውካስትል የመሳሰሉት ክትባቶችን ሰጥታችሁ ጫጩቶቹ ራሳቸውን ችለው የአየር ሁኔታ መቋቋም ሲጀምሩ ማለትም በ30 ቀናቸው ከጠነከሩ በኋላ ለገበያ ማቅረብ ነው ማለት ነው። ጥቅሞቹ ምንድናቸው? እነዚህን ይሄኛውን ስራ ሲሰሩ ጥቅሙ ምንድነው? የተረጋገጠ ገበያ ነው። ገበሬው ወይም ነጋዴ የሞት አደጋን የተሻገረች ክትባት የወሰደች የ30 ቀን ጫጩት ለመግዛት እጥፍ ዋጋ ለመክፈል ወደ ኋላ አይልም። ስለዚህ ሽያጩ ፈጣን ይሆናል ማለት ነው። ፈጣን የካፒታል ሽክርክሪት በየአንድ ወር ምርት አምርታችሁ ትሸጣላችሁ። በየወሩ ሳይክል ይኖረዋል ማለት ነው። በአመት ውስጥ እስከ 8-10 ዙር መስራት ትችላላችሁ ማለት ነው። ፈታኝ ጎኖቹ ምንድናቸው? የመጀመሪያዎቹ 15 ቀናት አድካሚ ናቸው። በእነዚህ ቀናት ጫጩቶች እንዳይጨናነቁ፣ እንዳይበርዳቸው ሌሊትና ቀን ክትትል ያስፈልጋቸዋል ማለት ነው። እንዲሁም ሌላው ስጋት የሚሆነው የበሽታ ስጋት ነው። በአንድ ወር ውስጥ የሚሰጡ ክትባቶች አንድም ቀን መቅረት የለባቸው። መዘናጋት ከተፈጠረ ኪሳራ ሊያስከትል ይችላል። ስለዚህ ክትባቶችን በተገቢው ቀን መስጠት ያስፈልጋል ማለት ነው። ይህ ቢዝነስ በትዕግስት ጫጩቶችን ለመንከባከብ ጊዜና ፍላጎት ላላቸው እንዲሁም ፈጣን የገንዘብ ዝውውር ለሚፈልጉ ወጣቶችና ስራ ፈጣሪዎች ተመራጭ ነው ማለት ነው። እንግዲህ ሌላኛው ሶስተኛ ዘርፍ የእንቁላል ዶሮ እርባታ ነው። አሁን ደግሞ ወደ ሶስተኛውና እጅግ ረጅም እድሜ ወዳለው የቢዝነስ መስፈር እንለፍ። የእንቁላል ዶሮ እርባታ ወይም ላየር ፋርሚንግ። ይህ ዘርፍ በየቀኑ ቋሚና አስተማማኝ ገቢ ለሚፈልጉ ሰዎች የተፈጠረ የቢዝነስ አይነት ነው። እዚህ ስራ ላይ ዶሮዎችን ከጫጩትነታቸው ጀምራችሁ እስከ 5 ወር ወይም እስከ 20 ሳምንት ድረስ በከፍተኛ እንክብካቤ ታሳድጋቸዋላችሁ። ዶሮዎቹ 5 ወር ሲሞላቸው የመጀመሪያ እንቁላላቸውን መጣል ይጀምራሉ። 5 ወርም ላይጠበቅባቸው ይችላል። ጥሩ እንክብካቤ ካገኙ ኦልሞስት ከ4 እስከ 4 ወር ተኩል ድረስ ይቆያሉ። አንድ መጣል ከጀመሩ በኋላ እስከ 72 ወይም 80 ሳምንታት ማለትም ለአንድ አመት ከግማሽ ያህል በየቀኑ እንቁላል ይጥላሉ ማለት ነው። እንግዲህ 1000 እንቁላል ዶሮዎች ቢኖራችሁ እና በቀን በአማካኝ 85% ቢጥሉ ወይም ደግሞ 850 ቢጥሉ እስቲ ትርፉን እንቁላል የጀመረው ዶሮ በቀን 120 ግራም ትበላለች። እስቲ ትርፉን እንስራው። አንድ ዶሮ በቀን እንቁላል የጀመረች 120 ግራም ትበላለች። ስለዚህ 1000 ዶሮዎች ካላችሁ የመኖ መጠን ለማወቅ 1000 ሲባዛ በ120 ግራም ታደርጋላችሁ። ያ ማለት 120 ግራም ይሆናል። ወደ ኪሎ ግራም ሲቀየር 120 ኪሎ ግራም ይሆናል ማለት ነው። በአሁኑ ሰዓት የ1 ኪሎ ግራም ዋጋ 85 ብር ነው። ስለዚህ እናንተ ትርፉን ኮሜንት ላይ አስቀምጡልኝ። እንግዲህ ይህን የእንቁላል ዶሮ መስራት ጥቅሞቹ ምንድናቸው? የዕለት ተዕለት ገቢ ነው። አንዴ ዶሮዎች መጣል ከጀመሩ በኋላ ለአንድ አመት ተኩል ሙሉ በየቀኑ ጠዋት የገንዘብ ገቢ ይኖራቸዋል። ዶሮዎቹ የእንቁላል የመጣል እድሜያቸው ሲጨርሱ ደግሞ ለስጋ ይሸጣሉ ማለት ነው። በጥሩ ዋጋ ተመልሰው ይሸጣሉ። ይህ ተጨማሪ ካፒታል ያስገኝላቸዋል ማለት ነው። እንግዲህ የእንቁላል ዶሮ መስራት ፈታኝ ጎኖች አሉት። ከፍተኛ የጅምር ወጪ ነው። ሃይ ኢኒሻል ኢንቨስትመንት አላቸው። ዶሮዎቹ መጣል እስኪጀምሩ ድረስ ለ5 ወራት ያህል ያለምንም ገቢ መኖ፣ የሕክምናና የሰራተኛ ወጪ በኪሳችሁ መሸፈን አለባችሁ ማለት ነው። ይህ ትልቅ ትዕግስትና ካፒታል ይጠይቃል። የመኖ ዋጋ መለዋወጥ ነው ሌላኛው ደግሞ ትልቅ ሊሚቴሽኑ። የእንቁላል ዶሮዎች መኖ በጥራትና በብዛት ካላገኙ ወዲያውኑ እንቁላል መጣል ያቆማሉ። በገበያ ላይ መኖ ዋጋ ሲጨምር ትርፋማነታቸው ላይ ተጽዕኖ
ሊያሳድር ይችላል። የረጅም ጊዜ ኢንቨስትመንት ለሚፈልግ መጀመሪያ ላይ የሚጠበቀውን ወጪ መሸፈን ለሚችልና በየቀኑ ቋሚ ገቢ ማግኘት ለሚመርጥ ሰው የእንቁላል ዶሮ እርባታ ተወዳዳሪ የሌለው ቢዝነስ ነው። ስለዚህ አምስተኛው ደግሞ ለስጋ ዶሮዎችን አሳድጎ መሸጥ ነው። አራተኛው እና የመጨረሻው የዶሮ ቢዝነስ ዘርፍ የስጋ የሚሆኑ ዶሮዎችን ማሳደግ ወይም ደግሞ ብሮይለር ፋርሚንግ ይባላል። ይህ ዘርፍ ደግሞ በፍጥነት ሰርቼ በፍጥነት ማትረፍ ፈልጋለሁ ለሚሉ የቢዝነስ ሰዎች ፍጹም ምርጫ ነው። የስጋ ዶሮዎች የተፈጠሩት ለየት ባለ የጄኔቲክስ ስራ በመሆኑ የሚበሉትን መኖ በፍጥነት ወደ ስጋ የመቀየር አስደናቂ ብቃት አላቸው። የአንድ ቀን የስጋ ዶሮ ጫጩት ገዝታችሁ ጥራት ያለው የስጋ ዶሮ መኖ እየመገባችሁ ካሳደጋችኋቸው በ45 ቀን የሚደርሱ የስጋ ዶሮዎች አሉ። በ3 ወር ውስጥ የሚደርሱ የስጋ ዝርያዎች አሉ። እንደ ብሪዳቸው ይለያያል። ስለዚህ ከ2 ኪሎ እስከ 3 ኪሎ ሊደርስ ይችላል ክብደታቸው። በ45 ቀናቸው ሙሉ በሙሉ ለገበያ ይደርሳሉ። ወይም ደግሞ በቅድም እንደነገርኳችሁ በዝርያቸው ይለያያሉ። በ3 ወር ተኩልም ለገበያ የሚደርስ አለ ማለት ነው። ጥቅሞቹ ምንድናቸው? የስጋ ዶሮ እጅግ ፈጣን እድገት ከሁሉም የዶሮ እርባታ ዘርፎች በአጭር ጊዜ ወይም ደግሞ በ1 ወር ተኩል ወይም በ3 ወር ተኩል ገንዘብ የሚሰበስቡበት ዘርፍ ነው ማለት ነው። ከፍተኛ የትርፍ ደግሞ በተለይ በበዓላት ወቅት የከተማ ሱፐር ማርኬቶች፣ ሆቴሎች እና የበርገር ቤቶች ስጋ ዶሮ በከፍተኛ ዋጋ ይገዛሉ። በአመት ውስጥ እስከ 6 ዙር ማምረት ይቻላል ማለት ነው። ፈታኝ ጎኖቹ ምንድናቸው? ጤና በጣም በበሽታ ሊጠቁ ይችላሉ። የስጋ ዶሮዎች በጣም በፍጥነት ስለሚወፍሩ ለበሽታና ለሙቀት መጨናነቅ እንደውም ሂት ስትረስ በጣም ስስ ናቸው። የአየር መናፈሻ እና የቦታ ጥበብ ይፈልጋሉ ማለት ነው። የቦታ ስፋት ይፈልጋሉ። ይህን ካረጋችሁ የአየር መናፈሻ ቦታው ሰፋ ካለ እንዲህ አይነት በሽታና የሙቀት ስትረስ ላያጋጥማችሁ ስለሚችል እንደዚህ አይነት ነገር ጥንቃቄ ብታደርጉ የተሻለ ነው። ይህን መስራት ያሰባችሁ ሰዎች ማለት ነው። የገበያ ትስስር ደግሞ ዶሮዎች 45 ቀን ሲሞላቸው ወይም ደግሞ 3 ወር ተኩል ሲሞላቸው ወዲያውኑ መሸጥ አለባቸው። ካልተሸጡ መኖ መብላታቸው ስለሚቀጥሉና ክብደታቸው ከተወሰነ በላይ ስለማይጨምር በየቀኑ ወጪያቸውን ይበሉታል። ስለዚህ ስራውን ከመጀመሩ በፊት የሚረከባችሁን ደንበኛ ሆቴል ወይም ሱፐርማርኬት ማዘጋጀት ግድ ይላል። እዚህ ጋር ግን ሞርሊኔ ሪኮመንድ ማድረጋችሁ ልክ በዓል ሲደርስ ከ3 ወር በፊት ቀድማችሁ ሳሶ ብሪዶችን ገዝታችሁ ያን ወር ብታበሉ የተሻለ ትርፍ ታገኛላችሁ። ውድ አምሮኛ ቤተሰቦች እንግዲህ ለዛሬ ያለን ቪዲዮ ይህንን ይመስላል። እናንተ ከነዚህ ከአራቱ የዶሮ ቢዝነስ አማራጮች ውስጥ ለእናንተ ሁኔታ የሚስማማውና ይብልጥ ማራኪ ሆኖ ያገኛችሁት የትኛውን ነው? በኮመንት ላይ መስጫው ላይ ሀሳባችሁን አካፍሉን። እንዲሁም ከነዚህ ውስጥ አንዱን መርጠን በዝርዝር የቢዝነስ ፕላን የወጪና የትርፍ ስሌት እንድንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ይጻፉልን። ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ላይክ ማድረጋችሁንና ለወዳጆቻችሁ ማጋራታችሁን እንዳትረሱ። በቀጣይ ሳምንት በሌላ ድንቅ የቢዝነስ የስኬት ቪዲዮ እስከምንገናኝ አእምራችሁን በእውቀት ህይወታችሁን በምርታማነት ሙሉ። ሰላም።